አርእስተ ዜና የሚሄድ ትውልድ በሚል መሪ ቃል ግንቦት አንድ ላይ ለሚደረገው የአገልጋዮች ስልጠና በርካታ አገልጋዮች ከሀገር ውስጥና ከሀገር ውጭ እንደሚመጡ ተገለጸ። ሰላም ጤና ይስጥልን የተከበራችሁ ውድ ተመልካቾቻችን የጌታ ጸጋና ሰላም ይብዛላችሁ። በክራይስት አርሚ ቲቪ እየተዘጋጀ ወደ እናንተ የሚደርሰው የዜና ሰዓታችን ነው። ከዜናዎቹ ጋራ ምንተስኖት ሀብቴ ነኝ። የሚሄድ ትውልድ በሚል መሪ ቃል ግንቦት አንድ ላይ ለሚደረገው የአገልጋዮች ስልጠና በርካታ አገልጋዮች ከሀገር ውስጥና ከሀገር ውጭ እንደሚመጡ ተገለጸ። በዘንድሮ ዓመት በስድስተኛ ዙር በክራይስት አርሚ ዓለም አቀፍ ቤተክርስቲያን ለሚሰጠው የአገልጋዮች ስልጠና በርካታ አገልጋዮች ከሀገር ውስጥና ከሀገር ውጭ እንደሚመጡ እንዲሁም ለሚመጡ እንግዶች ቤተክርስቲያኒቷ እንግዶችን ተቀብላ ለማስተናገድ ዝግጅቷን ማጠናቀቋን አስታውቃለች። ኢየሩሳሌም በዳዳ እንደሚከተለው ታቀርበዋለች። በ2017 ዓመተ ምህረት በስድስተኛው ዙር በክራይስት አርሚ ዓለም አቀፍ ቤተክርስቲያን ለሚሰጠው የአገልጋዮች ስልጠና በርካታ አገልጋዮች ከሀገር ውስጥና ከሀገር ውጭ እንደሚመጡ እንዲሁም ለሚመጡት እንግዶች ቤተክርስቲያኒቷ እንግዶቹን ተቀብላ በማስተናገድ ዝግጅቷን ማጠናቀቋን አስታውቃለች። በስልጠናው ላይ የቤተክርስቲያኒቷ ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ የማይመለስ ትውልድ በሚል መሪ ቃል የሚያገለግሉ ሲሆን በለቱም ከሌሎች ተጋባዥ አገልጋዮች ጋር ጸጋን የማካፈል ፕሮግራምና የጸሎት ጊዜ እንደሚኖር ተገልጿል። የፕሮግራሙ ዓላማ እግዚአብሔር ሳይመለሱ በቀሩት ከ300 የጌዲዮን ሰራዊት ጋር ታላቅ ስራ የሰራ በመሆኑ አሁን በዚህ ዘመን ላይ ለወንጌል የጨከኑ ወደ ኋላ የማያፈገፍጉ አገልጋዮች በሀገራችን ላይ በማፍራት ታላቅ የሆነውን የእግዚአብሔርን ስራ እንዲሰራ በማሰብ እንደሆነ ተመላክቷል። በዘንድሮ የሚሰጠው የአገልጋዮች ስልጠና ላይ በሀገራችን ከሚገኙ ከሁሉም ክልሎችና ከውጭ ሀገራት የተወጣጡ ከ3000 በላይ አገልጋዮች የሚጠበቁ ሲሆን ስልጠናውም ግንቦት 1 2017 ዓመተ ምህረት ዕለተ አርብ ከጠዋቱ 12 ሰዓት ጀምሮ መርሃ ግብሩ መካሄድ እንደሚጀምር ከቤተክርስቲያኒቷ ያገኘነው መረጃ ያመለክታል። ከስልጠናው ጋር ተያይዞ በቀጣይ ስለሚኖረው የአገልግሎት ዘመን ከአገልጋዮች ጋር የጋራ የሆነ የምክክርና የውይይት ጊዜ እንደሚኖር የተገለጸ ሲሆን በቀሩት 2 ቀናቶች ላይ በቤተክርስቲያን ውስጥ በተለያየ ጸጋ የሚያገለግሉ አገልጋዮች እንዲዘጋጁና ስልጠናውን እንዲወስዱ ቤተክርስቲያኒቷ ጥሪዋን አቅርባለች። በጉዳዩ ላይ ተጨማሪ መረጃ ልታደርሰን ባልደረባይ ፍሬህይወት አሻ እዚህ ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ምንተስኖት። ከዚህ ቀደም የነበረው ስልጠና ምን ይመስላል? በነበረው ስልጠና ላይ የአገልጋዮች ምላሽ ምን ይመስል ነበር? ለስንተኛ ጊዜስ ነው የሚካሄደው? እንግዲህ ከዚህ ቀደም የነበረው ፕሮግራም ወይም ደግሞ ስልጠና ጸጋን የማካፈል ፕሮግራም ነበረ። በእግዚአብሔር ሰው ነብይ እዩ ጩፋ ራእዩ ከተጸነሰበት ጊዜ ጀምሮ ለ5 ተከታታይ ዓመታት ሲካሄድ ቆይቷል። በዚህም ፕሮግራም በአምስቱ ኦፊሶች የሚያገለግሉ አገልጋዮች ተገኝተውበታል። ማለትም ሐዋርያት፣ ነቢያት፣ አስተማሪዎች፣ መጋቢዎችና ወንጌላውያን የዚህ ፕሮግራም ተካፋዮች ነበሩ። እኚህም አገልጋዮች እንግዲህ ከሀገራችን 10 ክልሎች እንዲሁም ከውጭ ሀገራት የተገኙ አገልጋዮች ነበሩ። ከነዚህም ውስጥ ፕሮግራሙን ተካፍለው የሄዱ አገልጋዮች ብዙ ምላሻቸውን ሲሰጡን ከርመዋል። ከምላሻቸው መካከል እንግዲህ አገልግሎት ያልጀመሩ ነገር ግን በውስጣቸው እግዚአብሔር ጸጋን የሰጣቸው አገልጋዮች ከመንፈስ ቅዱስ ምሪትን በመቀበል አገልግሎት ጀምረዋል። በብዙ ምክንያቶች ደግሞ ከአገልግሎታቸው ወደ ኋላ የቀሩ አገልጋዮች እንደገና ከመንፈስ ቅዱስ እነሱ ምሪትን በመቀበል በመንፈስ ቅዱስ በመነሳሳት አገልግሎታቸውን የቀጠሉ አገልጋዮች እንደነበሩ ማወቅ ችለናል። ከመንፈስ ቅዱስም ምሪትን የተቀበሉበት ጊዜ ነበረ። የእግዚአብሔር ሰው ነብይ እዩ ጩፋ ጸጋን ወይም ኃይልን ያካፈለበት ጊዜ ነበረ። ይህም እጅግ በጣም ደስ የሚያሰኝ ጊዜ ነበረ። ስለዚህ ቤተክርስቲያን በዚህ ብዙ አትራፊ ወይም ውጤታማ ወይም ደግሞ ፍሬያማ ነበረች ማለት እንችላለን ማለት ነው። የዘንድሮስ ዝግጅት ምን ይመስላል? ከዘንድሮስ ፕሮግራም በኋላ ምን ይጠበቃል ተብሎ ይታሰባል? እንግዲህ ከዘንድሮ ፕሮግራም አሁን ያለንበት ጊዜ ያለንበት ዘመን የመጨረሻው ዘመን እንደመሆኑ መጠን ወንጌል በብዛት በደንብ መሰበክ ያለበት ጊዜ ነው። ብዙ ያልዳኑ ነፍሳት አሉና ወደ እግዚአብሔር መንግስት ሰዎችን የምንጨምርበት ጊዜ ከመቼውም ጊዜ በላይ አሁን ነው ብዬ አስባለሁ። ስለዚህ ቅድም እንዳልኩ በጣም ብዙ አገልጋዮች በውስጣቸው ጸጋ አለ። ስለዚህ ያንን ጸጋ እንዴት ማስኬድ እንዳለባቸው ያላወቁአሉና የምክክርም ጊዜ ስለሚኖር ከዛ ስልጠና በጣም ብዙ ነገሮችን በማግኘት ለቀሪ አገልግሎት ጊዜያቸው ብዙ ነገሮችን ይዘው ይሄዳሉ ብለን እናስባለን።
የዘንድሮ ስልጠና እንግዲህ ከመሪ ቃሉ መረዳት እንደምንችለው የሚሄድ ትውልድን መፍጠር በሚል ርዕስ ነው የተዘጋጀው። ይህንንም መሪ ቃል ያገኘው በመጽሐፍ ቅዱሳችን በመሳፍንት መጽሐፍ ላይ የተጠቀሰውን የእግዚአብሔርን ቃል መሰረት በማድረግ ነው። ይህ መሪ ቃል ይህንን ስያሜ ያገኘውና የሚሄድ ትውልድ ማለት ምንም ነገር የማያስቆመው ትውልድን መፍጠር በሚል ነውና የማይቆሙ የሚሄዱ ምንም ነገር የማያስቆማቸው ትውልዶች ይነሳሉ። ከዚህ በኋላ ብዙ ነፍሳትን ወደ እግዚአብሔር መንግስት የሚጨምሩ ትውልዶች ይነሳሉ ብለን እንጠብቃለን። ከእግዚአብሔር ዘንድ ያልሆነ ምንም ነገር የማያስቆማቸው ትውልድ ይፈጠራል ማለት ነው። በመጨረሻ ማለት የምትፈልጊው ነገር ካለ? በመጨረሻ ማለት የምፈልገው ነገር ከዚህ ቀደም የተካሄዱ ፕሮግራሞች ወይም ከዚህ ቀደም ለ5 ተከታታይ አመታት የተካሄዱ ፕሮግራሞች ነበሩና ይህንን ፕሮግራም መካፈል እየፈለጉ በብዙ ምክንያቶች ክራይስት አርሚ ቤተክርስቲያን ተገኝተው ከእግዚአብሔር ሰው ነብይ እዩ ጩፋ ጸጋን መካፈል ፈልገው ያልቻሉ ሰዎች ነበሩና ይህ ደግሞ ለነሱ ጥሩ አጋጣሚ ነው። የዘንድሮ በምንም አይነት ሁኔታ ሊያልፋቸው አይገባም ብዬ አስባለሁኝ። ስለዚህ ይህንን ፕሮግራም እንድትካፈሉ ይህ መልእክት ከተላለፈበት ጊዜ ጀምሮ ወደዚህ ለመምጣት ጸጋን ለመካፈል የአገልግሎታችሁን አድማስ ለማስፋት ሰዎችን ወደ እግዚአብሔር መንግስት ለመጨመር እንግዲህ እንድትዘጋጁ ላሳስብ ወዳለሁኝ። ባልደረባዬ ፍሬህይወት አሻ እዚህ ድረስ ተገኝተሽ ተጨማሪ መረጃ ስለሰጠሽን እናመሰግናለን። እኔም አመሰግናለሁ። በተያያዘ ዜና ግንቦት 2 2017 ዓ.ም የፓርትነሮች የጸሎትና ልዩ የስጦታ ጊዜ በክራይስት አርሚ ዓለም አቀፍ ቤተክርስቲያን ተዘጋጅቷል። በእለቱም በቋሚነት የቤተክርስቲያኑን አገልግሎት ለሚደግፉ ሰዎች በእግዚአብሔር ሰው ነብይ ጩፋ አማካኝነት ለእያንዳንዱ አጋር በዘይትና እጅ በመጫን እንደሚጸለይ ተገልጿል። ለሰዓቱ የነበረን ዜና ይህን ይመስል ነበር። ከቀሪ ከክራይስት አርሚ ቲቪ ፕሮግራሞቻችን ጋር መልካም ቆይታ።